ብዙ አይነት ጥያቄ ያለን ሁላችንም በውስጣችን ሚጮህ ምንም ያልገባን ሊገባንም ያልቻለ በቃ አንዳንዶቻችን ከልጅነታችን ጀምሮ አልገባንም አንዳንድ ነገር አልገባንም በቃ አንዳንዶቻችን የሆነ ቦታ ላይ ተፈቶልናል ከዛ ደግሞ ሌላ ደግሞ ይመጣል እና በዚህ መንገድ እየኖርን እንደሆነ ይሰማኛል እኔም ራሴም ጥያቄ ስላለኝ ማለት ነው እና በቀደም ከአንድ እህታችን ጋራ በስልክ ስንጸልይ የጌታ መንፈስ አንድ ቃል በልቤ ውስጥ አኖረ እና ያንን ያኖረውን ቃል ነው ዛሬ ማካፈላችሁ እና እዚህ ከጸሎት ነበረን እኔ ቴዲና ላሊ ምን ጸልየው የ40 ጸሎት አለንና በዛ ጸሎት ላይ እንዲሁ ያካፈልኩት ነበር ለወንድሜና ያካፈልኩ ሌላ ቃል ነው ማካፈለው እና እሱ ደግሞ በውስጤ ሙቀት ጨመረና ሁለቱ ቃሎች የቱን ነው አሁን ጌታ ሆይ አንተ የምትፈልገው ለሕዝብህ እያልኩ እጮህ ነበር በሁለቱ ጉዳይና ኤርምያስ ምዕራፍ 3 ቁጥር 27 ላይ ያለውን ቃል ነው ዛሬ ማካፈላችሁ የሚለው እንደዚህ ነው ሰው በታናሽነቱ ቀንበር ቢሸከም መልካም ነው ይላል ሰው በታናሽነቱ ቀንበር ቢሸከም መልካም ነው ይልና እርሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ በጣም የሚገርም እና ይሄን ቃል ነበረ ከሌላ ቃል ጋራ ያወዳደርኩ እንጸልያለን ፓስተሮች ተሰብስበን በወር አንድ ጊዜና አንደኛው ፓስተር ምንም የሌለ ማያገባው ነገር ላይ ድንገት ዞር ብሎ ሰው በታናሽነቱ ቀንበር ቢሸከም መልካም ነው ብሎ ዝም አለ ከዛ ሌላ ቻፕተር ውስጥ ገባ እግዚአብሔር ያወራኝ እንደሆነ ስለገባኝ መልእክት አለው ማለት ነው ዛሬ ሃሌሉያ አሜን ነው ስለዚህ የመልእክት ርዕስ የሚሆነው የቀንበር በረከት ነው አሜን ነው የቀንበር በረከት የሚለው የዛሬው የመልእክት ርዕስ እንግዲህ መጽሐፍ ቅዱሳችንን ስናነብ ይሄ ኤርምያስ የሚባለው ሰው አልቃሻው ነብይ ነው የሚባለው ከተወለደ ጀምሮ ሲተነብይ የኖረ ነው አልቃሻ ነው ምክንያቱም ሰው ሁሉ እየተደሰተ ሰው ሁሉ የሚደሰተው በዚህ ዓለም ጉዳይ ስለነበርና እግዚአብሔር ደግሞ በዛ ህዝብ ስላዘነ ከእግዚአብሔር ጋር የወገነ ሰው በቃ ዝም ብሎ ያዝናል ለምን እግዚአብሔር አዝኗል በዘመኑ ሁሉ ያዝናልና ያልቃሻ አበዛውንስ እንዴ ምን የድል ድምጽ የለም እንዴ የበረከት ድምጽ የለም እንዴ ትንሽ ሃሌሉያ አትልም እንዴ ይበረቀሳል አትልም እንዴ ጠረምሳለው ሚል አትናገርም እንዴ ምን አይነት ነው እየተባለ ነው የሚወቀጠው ሰውየው እና ከዚህ ጋራ ጎን ለጎን ሌላ ነብይ ደግሟል ኤርምያስ ተመለሱ ሲል ይሄኛው ደግሞ ቀጥሉ ይላል አናንያ ይባላል ቀጥሉ እግዚአብሔር ባረኳችሁ ይላል አለመለምኳችሁ ይላል ያኛው ኤርምያስ ባቢሎን የሚባል ይመጣል አንድ ንጉስ ይመጣና ለ70 ዓመት ባሪያ ትሆናላችሁ ይላል ይሄ ድምጽ ማን ሊሰማው ይችላል ወገኖች ከባድ ነው በጣም ትንሽ ስለ ሐሳቡ ልንገራችሁ የእስራኤል ነገስታት ታሪክ ትንሽ ልንገራችሁ አይዲያው እንዲኖረን ይሄ ኤርምያስ የሚባለው ሰው በይሁዳ የእስራኤል ነገስታት ከሰለሞን በኋላ ለሁለት ተከፍለዋል አንዱ ይሁዳ ይባላል አንዱ ደግሞ እስራኤል ይባላል እስራኤል የሚባለው 10 ነገድ የያዘ ነው በ10 ነገድ ተከፍለው ማለት ነው ይሁዳ ደግሞ የሚባለው ሁለት ነገድ ነው ሁለቱ ነገድ ይሁዳና ቢንያም ይባላሉ ይሁዳና ቢንያም የሚባሉት በኢየሩሳሌም አካባቢ ነው የሚኖሩት ሌሎቹ ደግሞ በኖርዝ በኢየሩሳሌም ወደ ኖርዝ አካባቢ የሚኖሩ ናቸው 10 ናቸው ከ10ሩ ነገዶች መካከል አንዱ ዮሴፍ ነው እንደምታውቁት ነገር ግን ዮሴፍ በግብጽ የነበረ ንጉስ ጠቅላይ ሚኒስትር ስለነበረ ርስት አልነበረው ስለዚህ ያዕቆብ በዘፍጥረት 48 ላይ ልጆቹን አምጥቶ አዳፕት አረጋቸው የራሱ አረጋቸው ስለዚህ የራሱ ስላደረጋቸው ለኤፍሬምና ለምናሴ እድል ፈንታ ሰጣቸው ልክ እንደሌሎቹ እንደ እስራኤል ልጆች እንደሌሎቹ እንደ ያዕቆብ ልጆች ርስት እንዲኖራቸው የራሳቸው መሬት እንዲኖራቸው ርስት ሰጣቸው ስለዚህ እነዚህ ሁለቱ ነገዶች
ከስምንቱ ነገዶች ጋር ተቀላቀሉ ማለት ነው። ስለዚህ ስንት ሆኑ? 10 ሆኑ ማለት ነው። ስለዚህ እዚህ ጋር ደግሞ ቢንያምና ይሁዳ የሚባሉ ነገዶች አሉ። በመሃል አንድ የጠፋ ነገድ አለ። ማን የሚባል? ሌዊ። ሌዊ የሚባለው ነገድ እግዚአብሔር አምላክ ሲመርጠው ለእስራኤል ቤት የቤተ መቅደስ ሰራተኛ፣ የቤተ መቅደስ ቅኔ የሚያወጣ፣ የቤተ መቅደሱ ዘማሪ፣ ሙዚቀኛ፣ በቃ ርስት የለውም ሌዊ ብሏል። ርስቱ እኔ ራሴ ነኝ ብሏል እግዚአብሔር። ሃሌሉያ። እኔ ነኝ የሱ ርስት፣ እኔ ነኝ መሬቱ፣ እኔ ነኝ ሀብቱ፣ እኔ ነኝ ንብረቱ፣ እኔ ነኝ ማበላው፣ እኔ ነኝ ማጠጣውም እኔ ነኝ። ምንም ዲል እንዳያደርግ ከመሬት ጋር፣ ጉዳዩ ከቸርች ጋር ብቻ ነው፣ ከቤተ መቅደስ ጋር ብቻ ነው ብሎ እግዚአብሔር ወስኗል። ስለዚህ ሌዊ እዚህ ቦታ ላይ አታዩትም። 12ቱ ነገድ ተብሎ ሲጻፍ ሌዊ የለም። እየገባችሁ ነው ማውራው? ክብር ለእግዚአብሔር ይሁን። ስለዚህ እነዚህ ከላይ ጀምሮ እነ ሮቤል፣ ስምዖን፣ ንፍታሌም፣ አሴር፣ ዮሴፍ ምናምን የምንላቸው በሙሉ ይጠሩና 8ቱ ከተጠሩ በኋላ የዮሴፍ 2ቱ ልጆች ይገቡና 10 ይሆናሉ። እና እነዚህ ከሰሎሞን መንገስ በኋላ፣ ሰሎሞን ከወደቀ በኋላ ወደ ሰሜን ሄደው አይድል ማምለክ ጀምረዋል። ጣዖት ማምለክ ጀምረዋል። የጣዖት አምላክ ይሆነዋል። በቃ ከሌሎች አማልክቶችን እየወሰዱ ማምለክ ጀምረዋል። ስለዚህ እነዚህ የሚያመልኩ ስለነበሩ በይሁዳ የነበሩትና ይሁዳና የቢንያም ነገዶች ደግሞ 2ቱ ነገዶች ደግሞ ቤተ መቅደሱ ያለበት ሰፈር ስለሆኑ ለሌላ ለማምለክ እድል ፈንታ ስላላገኙ ቤተ መቅደሱ ውስጥ ነበሩ ማለት ነው። ስለዚህ ሌዊ እዚህ ከነዚህ ከ2ቱ ጋር ቀርቷል ማለት ነው። ለምን? ሌላ እድል ፈንታ የለውም። እድል ፈንታው ቤተ መቅደሱ ስለሆነ። አሜን ነው። ስለዚህ ከዚህ ከእስራኤል ነገስታት የእስራኤል ይሄ 10ሩ ነገድ የሚባለው አሁን ከምነግራችሁ ከይሁዳ ነገድ አሁን ኤርሚያስ ከሚናገርበት ትንቢት 130 ዓመት በፊት ኦሬዲ ተወስደዋል፣ ወደ ግዞት ሄደዋል። እግዚአብሔር አምላክ በነ ሆሴ፣ በነ አሞጽ፣ በነ ኤልሳ፣ በነ ኤልያስ ትንቢት ሲናገር ሲያስጠነቅቅ ተው ሲል ኖሮ እምቢ ስላሉ በእግዚአብሔር ላይ ስላመጹ እግዚአብሔር አምላክ አሳልፎ ሰጧቸዋል ለአሦራውያን ለሚባሉ። አሦራውያን የይሁዳ አካባቢን ኢየሩሳሌም ከመፍረሷ 130 ዓመት በፊት ጠርገው ይዘዋቸው ሄደዋል። እነዚህ አሦራውያን የሚባሉት በጣም ክፉዎች ናቸው። በጣም ክፉና አመፀኛ ናቸው እና ደግሞ አንኤጁኬትድ ናቸው። ስለዚህ በቃ ዝም ብሎ ማረስ ነው፣ በቃ መጨፍለቅ ነው ስራቸው። እንትን የለም፣ ስርዓት የላቸው። ስለዚህ ምን አደረጓቸው? እስራኤላውያን ወስደው ወንዶቹን ሌላ ከተማ፣ ሴቶቹን ሌላ ከተማ አረጓቸውና ወንዶቹ ከሌላ ህዝብ ጋር እንዲጋቡ አረጓቸው። ሴቶቹ ደግሞ ሌላ አህዛብ እንዲያገቡ አረጉና እስራኤላዊ የሚባለው ነገር ማጥፋት። ለዚህ ነው the lost tribe የሚባለው። 10ሩ ትራይብ ጠፍቷል ይባላል። ጠፍቷል። የጠፋበት ምክንያት አሦራውያን ሄደው ወስደው ከሌላ ህዝብ ጋር ቀላቅለው እስራኤላዊነታቸውን ከውስጣቸው ጎትተው አውጥተው ሌሎች አማልክት የሚያመልኩ ሰዎች እንዲያገቡ አድርገዋቸዋል። ስለዚህ ዛሬ በኢራቅ ውስጥ በተለያዩ ቦታዎች አሉ ማለት ነው። ለዚህ ነው አንደኛው ትራይብ የዳን ትራይብ የሚባለው ወደ ኢትዮጵያ መጥቷል። ለዚህ ነው የፈላሻ የሚባለው የምታዩት። ሌላም አለ፣ ናይጄሪያም እስራኤላዊነን የሚላል፣ የሆነ ቦታም እኛም እስራኤላዊነን የሚሉ አሉ። የዛን ዘመን የጠፉ ናቸው። ይሁዳ ግን አልጠፋም። ሃሌሉያ። ምክንያቱም ከይሁዳ በትር የሚወጣ ኃያል አለና። ስለዚህ ይሁዳንም እንደዚሁ እግዚአብሔር እየመጣ በኤርሚያስ ባልቃሻው ነቢይ ተው እያለ ለ40 ዓመታት ሲናገረው ቆየ። በጣም ይገርማል ወገኖቼ። ለ40 ዓመታት ሲናገር ቆየ። አንድም የሚሰማው ሰው አልነበረም። ታውቃላችሁ? ምክንያቱም ሰዎች የሰለጠኑ ይመስላቸዋል። ሰይጣን ሁሉ ጊዜ የሚያታልለን ስልጣኔ የማይመስል
የመጽሐፍ ቅዱስ እውነት ስልጣኔ የማይመስል እያደረገ ነው የሚያታልለን። እና እኛ በቂ የሆነ ቦታ የደረስን የበቃን የጠገብን አስተማሪ እንጂ ተማሪ መሆን የማንችል አድርጎ ይስልልናል። ስለዚህ እግዚአብሔርን ለመስማት አቅም እናጣለን። ስለዚህ ለይሁዳ ሲነግረው ኖረ። ይሁዳ ማለት ትራይብ ነው። አንድ የሆነ ሰውዬ እንዳትመለከቱ፣ ነገድ ነው። የቢንያምና የይሁዳ ነገድ ግን በአንድ ላይ ይሁዳ ነው የሚባሉት። ስለዚህ ለዚህ ይሁዳ ለሚባለው ነገድ፣ ቢንያም ለሚባለው ነገድ ኤርምያስ ትንቢትን ያመጣ ነበር። የሰራዊት ጌታ እግዚአብሔር እቀጣለሁ ይላል። እቀጣለሁ፣ ባቢሎን ወስዳለሁ፣ ወደ ግዞት ትሄዳለህ፣ ሌሎች ሰዎች ማጅራትህን ይዟል፣ ባሪያ ያረጉሃል፣ የራስህ ርስት አይኖርህም፣ ተው እያለ እግዚአብሔር ይናገራል። ይህን ነው እንግዲህ የምናነበው። ስለዚህ ኤርምያስ ሰቆቃው ኤርምያስ ምዕራፍ 3 ከ1 ጀምሮ ስታነቡት የመከራ ካታሎግ ነው ይመስለው። የመከራ ካታሎግ ታውቃላችሁ አይደል? የልብስ ካታሎግ፣ የፋሽን ዲዛይን ስትገልጡት ከ18 ምናምን ጀምሮ ብትገልጡ ያልቃል። በቃ አንዱ አጭር ነው፣ አንዱ ረጅም ነው፣ አንዱ ቀዳዳ ነው፣ አንዱ ብጭቅጭቅ ነው፣ አንዱ ስትሬት ነው፣ አንዱ የሆነ ከለር ነው፣ አንዳንዱ እንደዚህ በቃ ዝም ብሎ መከራ፣ የመከራ ካታሎግ ከላይ ጀምሮ። አሁን እኔ የመከራ ካታሎግ አላነብላችሁ። ክብር ለእግዚአብሔር። ለምንድን ነው አላነብላችሁ? እያነበብን ያለ ነው። ራሳችን ህይወታችን ውስጥ እያነበብን ነው። ግራ ገብቶናል። ካታሎጉ ደርሶናል። አሜን ነው። ጥያቄ ያለን በቃ አይገባም። አንዳንድ ነገር አይገባም። ሰባኪውም አይገባውም። አዎ አይገባውም። አይገባኝም። እኔም አይገባኝም። ተንበርክኬም እየዋልኩ አይገባኝም። ምንም የማልረዳቸው ነገሮች አሉ በህይወታችን ውስጥ የማይወጡ የማይሄዱ። ተጸልዮ ተገስጾ ተጾሞም አይሄዱም። ቁጭ ይላሉ። እንደውም ይደምቃሉ። እንደውም በጸለያችሁ ቁጥር ይደምቃሉ እነሱ። ጥያቄ አለን። ሁላችንም ጥያቄ አለን። ሴክሬት ላይፍ አለን። ሁላችንም አለን። ድብቅ የሆነች የራሳችን ህይወት አለችን። ማንም ለህያት የማይችል አምላክ ብቻ የሚያት ከአምላክ ጋር ብቻ የምንነጋገርባት ጉዳይ። እንደው የመጣው ቀን እኔ ሁሉን ሰጥተኛል፣ ሁሉን አትረፍርፈልኛል እቺ ነገር ምንላት ግን አለች። ስመጣ የመጀመሪያ መጠይቅህ እሱን ነው አትሉ? እኔ ላለሁ እናንተ ጨዋ ናችሁ። እኔ ላለሁ ግን ያው እሱ አይጠየቅም፣ ፊቱ መልስ ስለሆነ ክብር ለስሙ። ስናየው ገና ያናቃለን ምን እንደሆነ። ሃሌሉያ ክብር ለእግዚአብሔር ይሁን። ስለዚህ እሱን አላነብላችሁ። ማነበው ከቁጥር 22 እስከ 33 ያለው ነው። እናንተ አንብቡት። በተጠረበ ድንጋይ አጠርከኝ ይላል። አንተ በተጠረበ ድንጋይ ቀዳዳ እንኳን እንዳይኖር ማለት ቀዳዳ እንዳይኖር፣ ልክ እንደ ሞቱ ሰዎች የሞቱ ሰዎች ያሉበት ጨለማ እንደሚመስል አረካው አካባቢን ይለዋል። ሂዱና አንብቡት እናንተ። 22 ላይ እንደዚህ ይላል፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና። ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው። ነፍሴ እግዚአብሔርን እድል ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ አለች። እግዚአብሔርን በተስፋ ለሚጠብቁት ለምትሻው ነፍስ መልካም ነው። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ሰው በታናሽነቱ ቀንበር ቢሸከም መልካም ነው። እንዴ በጣም የሚያስጠላ ነው እንጂ በጣም ይደብራል እንጂ እንዴት ሸክም እንዴት ደስ ይላል። መጽሐፍ ቅዱስ መልካም ነው ስለሚል መልካም ነው። ሃሌሉያ። ምንም ማብራሪያ ግጥም ግሪክ ምናምን ጀርመን አያስፈልገው። መልካም ነው። ሃሌሉያ። ሰው በታናሽነቱ ቀንበር ቢሸከም መልካም ነው፣ እርሱ አሸክሞታልና። እቺን የጻፈበት ምክንያት አቃታለሁ እኔ። ምክንያቱም ራሳችን ቀንበር ስለምናመጣ፣ ይሄኛው እርሱ አሸክሞታልና። ዝም ብሎ ለብቻው ይቀመጥ ይልና ቁጥር 29 ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኑር። ዝም ይበል ማለት ነው። አፉን በአፈር ውስጥ ያኑር ማለት አፍህን ስትሰካው እዛ ውስጥ ለማውራታችን በቃ ዝም ነው የምትነው። ወይ ጉድ እያልክ እዛው ዝም። ሃሌሉያ አሜን ነው። አንዳንድ ሰዎች አሉ ሙልጭ አድርገው ይሰድቧችሁና
እናንተ እኮ አላችሁ ከነሱ የተሻለ ስድብ ትበልጧቸዋላችሁ እኮ በስድብ ግን ዝም በል ስላለሱ በቃ እያልን ወደ ቤት እንሄዳለን። እሱ ነው የሚሻለው። ሃሌሉያ። ጉንጩን ለሚመታው ይስጥ፣ ጉንጩን ለሚመታው ሰው ይስጠው፣ ስድብንም ይጥገብ ይላል። በስማ በጥፊ ሲያጨሳችሁ በቃ ስጠው፣ ድገመው፣ ስጠው እንደገና በዚህኛው በኩል ስግድብ ደግሞ ይጥገብ ይላል። ጠገብኛ ማስደብ ውይ ስም ወጣልን። በየቀኑ ስም አለን፣ በየቀኑ ስም ይሰጡናል፣ በየቀኑ የራሳቸውን አይዲያ ይሰጡናል። ከቢኒ ጋር ትናንት ስናወራ ነበር። እኔ ልቤን አንዳንድ ነገር እየነገርኩት በቃ ከመሬት ተነስቶ ሰው የሆነ ነገር ይላቸዋል ነው በቃ እንጠግባለን፣ ገና ይቀጥላል። ሃሌሉያ። ጌታ ለዘላለም አይጠልምና ይላል። ቢያሳዝንም እንደ ምሕረቱ ብዛት ይራራልና የሰውን ልጆች ከልቡ አያስጨንቅም አያሳዝንም። ክብር ለእግዚአብሔር። ስለዚህ ሰቆቃው ኤርምያስ የሚባለው ራሱ ሰቆቃው የሚባል እኔ ለብዙ ጊዜ አላነብም ነበር። እኔ ሰቆቃ ምናምን የሚባል ድምጽ ራሱ በጣም ስለማልወድ ለብዙ ጊዜ አላነበብኩትም። ድሮ እዛ አላነብም ነበር። እንትን አልወድም እኔ በቃ ሰቆቃ፣ ጭንቀት ግን እዛ ውስጥ ነኝ እኮ ምክንያቱ ለምን መሰላችኋል? ማለት ነው እንዳይጨመርብኝ ነው ያለኝ በቃኛል ለማለት ይመስለኛል። በቃ እና ሰቆቃው ኤርምያስ፣ ሰቆቃው ራሱ እንዴት አይነት አጻጻፍ ነው ወሮች! ሰቆቃው ኤርምያስ። አንድ እህት ነበረች ድሮ እኔ ማቃት፣ ስሟ ጭንቁር ይባላል። እና እኔ ጭንቁር የሚባለው ስም አይገባኝም ነበርና አንድ ቀን ነው ካደኩ በኋላ ጭንቁር ሲሏት እና አንድ ሰው ሲያስተምር ነው ቸርች ሲያስተምር ጭንቁር ነው መጨነቆር ምናምን እያለ ይናገራልና ይሄን ነገር ጭንቁር ለካ መከራ ነው በቃ ምናምን ብዬ ለምን ነው ጭንቁር ያሏት? እኔ አላቅም። ጭንቁር አሉ ብዙ ሰዎች በቃ የሆነ ሰቆቃ ብሎ የሚያወጡላቸው አሉ። ግን እውነትነት አለው ውስጡ ጉዳይ አለው። ያን ስም ያወጣ ሰው ያውቀዋል። እሱ ያቤጽ ያለችው ቅድም ወንድማችን ጠቅሶታል። ያቤጽ ያለችው እኮ ያቤጽ ማለት ምን ማለት ነው? ጣር ማለት ነው። ያቤጽ ማለት መከራ ማለት ነው። እንዴት ነው ልጃችሁ እናንተ ጣር ብላችሁ የምታወጡልን? ከመጽሐፍ ቅዱስ እናውጣ ትርጉሙ ምን ማለት ነው ምናምን እያልን አይደለም እንዴ? ካሌብ የሚባል ሰው አለ እዚህ አለ። ያው ትርጉም ነው እንግዲህ እኔ አይደለም መጽሐፍ ቅዱስ ነው። ካሌብ ማለት በጣም ደስ የሚል ስም ነው አይደል? እኔ ጓደኞች አሉኝ ወዳጆች። ውሻ ማለት ነው በዕብራይስጥ። እንደው ወደፊት ለማውጣት ከፈለጋችሁ በአረብኛ ከልቢ ይሉታል። በእስራኤል ምን ማለት መሰላችሁ? ውሻ። ስለዚህ እኛ ባለማወቅ ስለምናወጣ እርግብ እያልነው እየመሰለን አውጥተናል በቃ። ግን እስራኤላዎቹ ፍርፍር ይላሉ። ምን ማለታቸው ነው እያሉ ሰቆቃው ኤርምያስ ምንድነው ለማለት የፈለገው? እሱ ነው በጣም ሊገባ ነው የሚያስፈልገው። ቀንበር ማለት ምን ማለት ነው? ቀንበር እንግዲህ ቀንበር በትክክል ለመግለጥ ገበሬ የሆነ ሰው ነው ሊገልጠው የሚችለው። ገበሬ የነበረ ሰው በጥንቃቄ ያውቀዋል። በበሬዎቹ ላይ የሚቀመጥ በሬዎቹ እንደፈለጉ እንዳይሆኑ በራሳቸው አስተሳሰብ እንዳይጓዙ ለአንድ ዓላማ ብቻ እንዲኖሩ በቃ ቀንበር የሚባለው ሞፈርና ቀንበር አይደለም የሚባለው እላያቸው ላይ ልክ ሲጫን ወደ ታች ከማየት በስተቀር አንድ ስራ ከመስራት በስተቀር ሌላ ነገር የላቸው። እሺ እንዴት ነው ማለት አይችሉም ዞር እያሉ ሌሎቹም በሬዎች ትናንትና አብረው ያደሯቸውን ሰላም ለማለት ዞር ምንም የለም። አንድ ቦታ ላይ ነው ፎከስ የሚያደርግ ነው ቀንበር። በአንድ በተሰመረ መስመር ላይ የሚያስቀምጥ አካባቢን ለመቃኘት እድል ፈንታ የማይሰጥ ማለት ነው ቀንበር ማለት።
ለዚህ ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 20 እስከ 30 ድረስ እንደዚህ ያለ፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬንም በላያችሁ ላይ አኖረዋለሁ። ቀንበር እንዴት ነው ከቀንበር ወተን ወደ ሌላ ቀንበር እንመጣው? የኢየሱስ ክርስቶስ ቀንበር ራሱ ሲናገር ቀሊል ነው አለ። አሜን ነው። ለምንድን ነው ይህን ያለው? የፈሪሳውያንን ቀንበር ስለሚያውቅ። ፈሪሳውያን በህዝቡ ላይ ያስቀመጡት ቀንበር በጣም ከባድ ነበር ወገኖች። ማቴዎስ ምዕራፍ 23 ከቁጥር 1 እስከ 4 እንደዚህ ይላል። በዚያን ጊዜ ኢየሱስ ለህዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን ሁሉ አድርጉ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ላይ ይጭናሉ። እነርሱ ግን በጣታቸው እንኳ ሊነኩት አይወዱም። ከባድ ነገር፣ ሁሉ ነገር ኃጢአት ነው ይላሉ። ይሄም ኃጢአት ነው፣ ያኛውም ኃጢአት ነው፣ አንተ ራስህ ኃጢአት ነህ፣ ሁሉ ነገር ኃጢአት ነው። ስለዚህ ሰውየው ደቋል፣ አልቋል። ስለዚህ ጌታ መጣና እናንተ ሸክማችሁ የከበዳችሁ፣ ኃጢአታችሁ የከበዳችሁ፣ የሆነ ቦታ ላይ የተበላሸ ነገራችሁ የከበዳችሁ ወደ እኔ ነው፣ እኔ አሳርፋችኋለሁ። ሃሌሉያ። እኔ ቀንበሬ ልዝብ ሸክሜም ቀሊል ነው አለ። ክብር ለስሙ ይሁን። ስለዚህ ኤርሚያስ ምን አለ? ሰው በታናሽነቱ ቀንበር ቢሸከም መልካም ነው። ይሄንን የተናገረው ለማን መሰላችሁ? ይሄን የተናገረው ወደ ባቢሎን ናቡከደነጾር መጥቶ ይሁዳን ወሮ ኢየሩሳሌምን ቤተ መቅደሱን ካፈረሰው በኋላና ህዝቡን በሙሉ ጠቅልሎ ይዞት ከሄደ በኋላ አሁን ትበላለህ፣ ትጠጣለህ፣ ትገዛለህ፣ ችግር የለውም፣ ባቢሎን እኛ ጋር አይደርስም። ከዚህ በፊትም አሦራውያን የደረሱት የዛሬ 130 ዓመት በፊት እዛ አካባቢ ነው። እዚህ መቅደሱ ስላለ አይነኩትም እያሉ ሲፎግሯቸው የነበሩትን ነቢያቶች በሙሉ የተናገሩትን ቃል በሙሉ እግዚአብሔር አምላክ አሳፍሮ ጠርጎ ይዟቸው ባቢሎን ገባ። ባቢሎን ሲገባ ሽማግሌዎቹ ሲነገራቸው አልሰማ ብለው፣ ሲንተው ሲባሉ አልሰማ ብለው፣ አማልክትን ሲያመልኩ፣ ለጣዖት ሲሰግዱ፣ እግዚአብሔርን ሲንቁት ኖረው በሽምግልና ዘመናቸው ወገኖቼ ግዞት ገቡ። በጣም እኮ ከባድ። በሽምግልና ዘመናቸው፣ በማረፊያ ዘመናቸው አርሰው ለብዙ ዘመን ካከማቹት መብላት መጀመር ሲችሉ፣ በራሳቸው መሬት ላይ ተዘልለው መቀመጥ ሲችሉ የዛን ዘመን እግዚአብሔር መጣና ይዟቸው ሄደ። ከዛስ ባሪያ ለትንሿ ባቢሎናዊ ባሪያ፣ ትልቁ ሽማግሌ በእስራኤል የተከበረው ሽማግሌ ለትንሹ ለባቢሎናዊው ሰው ባሪያ አደረገ። ኦ እግዚአብሔር ይርዳን። ከባድ አይደለም? ከባድ ነው። ስለዚህ ኤርሚያስ ምን አለ? ሰው በታናሽነቱ ቀንበር ቢሸከም መልካም ነው። እናንተ ሽማግሌዎች ቀድሞ ቀንበር ስላልተሸከማችሁ ስትዘሉ ነው የኖራችሁት። ቀድሞ አልተሸከማችሁም። የሆነ ዲሲፕሊን የሚያደርጋችሁ፣ ጭምት የሚያደርጋችሁ፣ ጸጥ የሚያደርጋችሁ፣ በስርዓት እንድትኖሩ የሚያደርጋችሁ ከላያችሁ ምንም ነገር ስላልነበረ እንደፈለጋችሁ ስትፋንኑ ስለኖራችሁ አሁን በመጨረሻው አፈር ትበላላችሁ። ነገር ግን የእናንተ ልጆች እያለን ስለነሱ ነው የሚያወራው። ሰው በታናሽነቱ ቀንበር ቢሸከም፣ የባቢሎንን ቀንበር ቢሸከም፣ ለባቢሎናውያን ቢገዛላቸው፣ ጸጥ ብሎ እግዚአብሔር ብሏል፣ ለ70 ዓመት ተገዙ ብሏል ብሎ እዛ ያሉ ብላቴኖች ይዛቸዋቸው የሄዷቸው በምርኮ የሄዱት ሕፃናት በሙሉ መገዛት ከጀመሩ መልካም ነው። ለምን? እግዚአብሔር አሸክሟቸዋል ለ70 ዓመት። ሲመለሱ ከነሱ ውስጥ ነው ክብሩን ማውጣው። አሜን ነው። ከነዚህ ከብላቴናዎቹ እነዛማ ሄደው ሞተዋል። እነዛ
ባቢሎናውያን ሲያስጨንቋቸው፣ ሲያውቋቸው፣ ሲገዟቸው፣ እንደፈለጉ ሲያረጓቸው ጨርሰዋቸው ሞተዋል። ልጆቻቸው ግን በቀንበር ስለጀመሩ ህይወትን አሜን ነው። ህይወት በቀንበር ስለተጀመረ ጭምት ስለሆነ እስራኤል ብለው ሞቅ እንዳይላቸው የለም። ኢየሩሳሌም ያለው መቅደሳችን እንዳይል ፈርሷል። አጥሩና ግንቡ እንዳይል ፈርሷል። የኛ ምንለው ነገር እንዳይኖር እግዚአብሔር አምላክ ጭምት ሊያረገን በእያንዳንዳችን ጓዳ ጥያቄ የፈጠረብን ነገር አስቀምጧል። አሜን ነው። በቃ ምን እናርክ? አልነሳለ ተጾመ ተጸለየ፣ ህዝብ አጸለየ፣ ነቢያት እንትና አለ ተብሎ ተጸለየ። እሱም አልቻለም። እንደውም እሱ አይችልም ግን አልቻለም። ደግሞ እንደገና አይቻልም። በጸሎታ ላስት ታይም ነግሬያቸዋለሁ። ሐዋርያው ጳውሎስ መጽሐፍ ቅዱሳችንን ስናነብ አንድ ነገር መጣብኝ አለ። ላይ ከሰይጣን መውጊያ ተሰጠኝ አለ። መውጊያ ተሰጠኝ እንዴ! እና እኔ ደግሞ ይሄ መውጊያ ማላቀው ስለሆነ ተንበርክኬ ለሶስት ጊዜ ሃሌሉያ ያልኩ ሳባር ቆየው፣ ስጸልይ ቆየው። እግዚአብሔር መጣና ምን አለኝ? ጸጋዬ ይበቃል፣ ኃይሌ በድካም ይገለጣልና ተወው ጸሎቱን አለኝ። ሃሌሉያ። ለሶስት ጊዜ ጸለይኩ፣ ተውኩታል። እኛ ያው 30 ዓመት እየጸለይን ለምንድን ነው ምን ጸልየው? ተው የሚለውን ስላልሰማን። በመተው የሚፈታ ነገር አለ። ሐዋርያው ጳውሎስ እላዩ ላይ የተጫነው ነገር ቀላል አይደለም። ከዚህ በፊት አያውቀውም። ነገር ግን ሐዋርያው ጳውሎስ ጌታችንን መድኃኒታችን ኢየሱስ ክርስቶስን ሲያገኘው በታላቅ መገለጥ ውስጥ ስለገባ፣ በታላቅ ኃይል ውስጥ ስለገባ ሰው ሊናገረው የማይችለውን ቋንቋ ሰምቻለሁ አለ ሐዋርያው ጳውሎስ። ሶስተኛው ሰማይ ተገልጦ ሄዶ ይሄ ሰውዬ እዚህ ወገኖቼ ከማንም ተራ ሰው ጋር ሊመላለስ ስለሚችል እና ሙቀት ተሰምቶት እኛ እኮ ከሰማይ እኮ ያላየነው ነገር አለ እንዴ እንዳይል ላዩ ላይ ቁጭ አደረገ። እሱ እንደዛ ከሆነ እኛማ ምንም ሳናይ እንደዚህ ከሆነ አንድ አይደለም 19 ያስፈልገናል ማለት ምንም ሳንደርስ ነው እኮ እኛ አንደኛ የምንወጣው። ሶስተኛው ሰማይ ያየው ሰውዬ ዝቅ አለ። ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት የለኝም አለ። ሃሌሉያ። ሌላ ሙቀት የለኝም፣ የራሴ የሆነ ነገር የለም አለ። ለምን? ቀንበር አለን። ቀንበር ላያችን ላይ እየተቀመጠ። ስለዚህ እነዚህ በታናናሾች የሆናችሁ ታይዟችሁ፣ ተስፋ አለ። አይዟችሁ። እናንተ አሁን ሄዳችሁ በእናንተ ውስጥ የሚወለዱ በታናናሾች ውስጥ የሚወለዱት የእስራኤል ተስፋ ናቸው። ክብር ለእግዚአብሔር። በጣም ነው ደስ የሚለኝ በእውነት። ኤርምያስ 27 ቁጥር 12 ላይ የእግዚአብሔር ቃል እንደዚህ ይላል። በጣም ይገርመኛል። ይሄ ኤርምያስ የሚባለው ለ40 ዓመት ሙሉ ትንቢት ተናገረ። ተው አንድ ቀን ጉድ እንዳይሰራችሁ እግዚአብሔር አረ ግድ የለም እያለ። በጣም ነው የሚገርመኝ። ማንም የሚሰማው ስላጣ አንድ ቀን እግዚአብሔር መጣ፣ ባቢሎን ይዟቸው ሄደ። ኤርምያስ 27 12 ለይሁዳ ንጉሥ ለሰዴቅያስ በዚያ ቀን ተናገርኩ፣ ከባቢሎን ንጉሥ ቀንበር በታች አንገታችሁን ዝቅ አድርጉ፣ ለእርሱና ለሕዝቡም ተገዙላቸው፣ በሕይወትም ኑሩ። በጣም ደስ ትለኛለች እቺ። ለባቢሎናውያን ተገዙ፣ ለባቢሎናውያን ዝቅ በሉ። ለምን? አዟል። ቅጣት ላይ ናቸው። ቅጣት ላይ ናችሁ። አመጻችሁም ቢብላችሁ ስለኖራችሁ እግዚአብሔር አምላክ የማይመልሰው ቅጣት አምጥቷል። ነገር ግን እግዚአብሔር የሚቀጣችሁ ለምንድን ነው? ለምን እንደ ሌሎች አህዛቦች አላጠፋችሁም? ሌሎቹን እኮ አጠፋቸው። ቄዚያውያን፣ ምናምናውያን፣ ፌርዚያውያን ትዝሏቸዋል። አሞናውያን፣ ምናምናውያን የሚባሉ በሙሉ አልቀዋል። እግዚአብሔር አራራላቸው። ለምን ለእናንተ ራራ? እየተገዛችሁ በሕይወት እንድትኖሩ ፈልጓል ነው ማለት። እግዚአብሔር ይመስገን። ከነቀንበራችሁ በሕይወት እንድትኖሩ። ምክንያቱም በሕይወት ስትኖሩ
ኮሚኒኬት አደርጋችኋለሁ። አንድ ቀን እመጣለሁ እኔ በጉዳያችሁ ላይ እኔ አንድ ቀን እመጣለሁ። ለዚህ ነው በዚህ ጭንቅ በሆነው ሰዓት ላይ ኤርሚያስ ትንቢት የሚናገረው በሰቆቃወ ኤርሚያስ ምዕራፍ 3 ላይ በፍጹም በማይገባ በፍጹም ልንረዳው በማንችል ሁኔታ ውስጥ ይናገራል ትንቢት። በጣም ነው የሚገርመው። ማለዳ ማለዳ አዲስ ነው ይላል፣ ታማኝነቱ ብዙ ነው ይላል። ሰው አሁን ይሄንን ታማኝነት እንዴት አድርጎ ነው የሚገባው? አንዳንድ ነገራችን ውስጥ ገብተን የእግዚአብሔር ቃል አይገባንም፣ ልንረዳውም አንችልም። ከባድ ጊዜ ነው። ተገዙላቸው። ስትገዙ በሕይወት ትኖራላችሁ። አንገዛም ካላችሁ፣ ቀንበር አንፈልግም ካላችሁ፣ ዲሲፕሊን የሚያደርጋችሁ መንገድ የሚያሳያችሁ ካራክተራችሁን የሚሰራውን ነገር ካልፈለጋችሁ ግን ትሞታላችሁ። ከሞታችሁ ግን እኔ በእናንተ ሕይወት የምሰራው ነገር የለም። ለምን ሞታችኋል? ተፈትነው በወጡት ግን ክብሬን እገልጣለሁ። አሜን ነው። ተፈትነው በወጡት ከመከራ ባለፉት ጸጥ ብለው ጠጥተው ባለፉት። ለዛ ነው ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው። ለምን ይመጣል አንድ ቀን። አሜን ነው። ይመጣል አንድ ቀን ይመጣል። በድንገት ይመጣል። የማዳኑን አቅም ያሳየናል። የማዳኑን ኃይል ይገልጥልናል። ሕይወታችንን ይቀይረዋል። መንገዳችንን ያነጻዋል። አዲስ ነገር ውስጥ ይከተናል። ሐሳባችንን ይቀድሰዋል። ክብር ለስሙ ይሁን። ዝም ብሎ ተስፋ ቢያደርግ አንዳንዴ አይገባም። በእውነት አይገባም እኮ አንዳንድ ነገር እኮ አይገባም። የአንዳንድ ሰው እኮ ችግር አይገባም። ልክ የኔ ችግር እንደማይገባኝ አይገባም። አንዳንዱ ሰው እንደዚሁ እንደተቸገረ ያልፋል። በቃ እግዚአብሔር እንደዛ ከወደደ እኔ ምን ላርግ? ምን ማድረግ አልችልም። ግን እግዚአብሔር የሚፈልገው በህይወት እየኖርን የእግዚአብሔር ዓላማ ውስጥ እንድንገባ ነው። ቀንበር ዋናው ዓላማ አንድ ነው። ምንድን ነው የቀንበር ዓላማ? በሬው ላይ የሚጫነው ሞፈርና ቀንበር እንዲያርስ ነው። ሳር እንዳይበላ፣ ሞቅ እያለ ወደ ሌላ ቦታ እንዳይሄድ፣ እንዳይፈረጥጥ፣ አንድ ሰፈር ላይ ብቻ እንዲሆን ስራው እንዲሰራና ሰው ሊያኖር ነው። በሬ ወይ በሬው የሚል ዘፈን ነበር እኮ ድሮ። እኔ ትዝ ይለኛል በጣም ወይ በሬው። እና ልጅ ሆኜ ስሰማው የሆነ ሰው የሚመስለኝ ነበር በሬው ሲባል። ለካ በሬው ጠቅሞ ነው። በሬው ሞቶ አድኖታል። ታውቃላችሁ የኢትዮጵያ ሕዝብ በዛ በ77 የድርቅ ጊዜ አብዛኛው የሞተው ምግብ አጥቶ ይመስላችኋል? ያረስኩበትን በሬ ዘመኑን ሁሉ ያኖረኝን በሬ አልበላውም ብሎ። በጣም እኮ ክቡር ሕዝቦች ነን እኛ። ሃሌሉያ። እስራኤል ሀገር እኮ ሄዱ። ልጅሽን ዛሬ እንብላ ነገ እኔን ልጅ ትበያለሽ ተባብለው ተወዳድረዋል። መጽሐፍ ቅዱስ ይነግረናል። እና ዛሬ ልጇን ሚልካን እኔ ቅርጥፍ እስቲ አስቢው እንጂ በኢየሱስ ስም አሜን። እንዴ ይታያችኋል። ልጅ እኮ በልተዋል። ልጅ የኛ ህዝብ እኮ ክቡር ነው። በእውነት በጣም ክቡር ነው። ከብቱን አልበላም። ዘመኔን በሙሉ ልጆቼን እኮ ያሳደኩት በዚህ ነው። እሱ ዝቅ ብሎ ላይ ተጭኖበት ልጆቼ ህይወት አገኙ። አያችሁ እኛ ላይ እግዚአብሔር ተቀምጦ በእኛ ላይ የሚሰራው ብዙ ነገር አለ። እኛ ስለኛ መብል ነው የምናስበው። እሱ ጄኔሬሽን ነው የሚያየው። ክብር ለእግዚአብሔር ይሁን። የሚያየው ነገር አለ። ዛሬ የኔን መድከም አትዩ፣ የኔን ጉልበት ማጣት አትዩ፣ ዛሬ ግራ መጋባቴን አትዩ። እኔ ላይ በዚህ ድካም ውስጥ እግዚአብሔር የሚሰራው ጉዳይ አለ። ይሄንን ነው ማሰብ ያለብን። የብዙዎቻችን ችግር ምን መሰላችሁ? ቀንበሩን አላቀኝና ልዝለል ነው። አትዘልም ነው እግዚአብሔር እያለ። ሃሌሉያ። አንዷ ሽባ ሆና መጣች አሉ ጋሽ ዳኒ ሲናገር የሰማው እና ሊጸልይላት ሽባዋ። እሺ አሁን ጸልይልሻለሁ። አሁን ይሄ ሽባነትሽ ሲለቅ እና በእግርሽ መራመድ ስትጀምሪ ምንድነው የመጀመሪያው ነገርሽ? እደንሳለሁ። በይቁጭ በያላት እዚሁ ጸልይ። ከመደነስሽ እዚሁ ብጸልይ ይሻላል። ለምንድን ነው ቀንበሩ እንዲነሳ ምን ፈልገው? ደሞ ልንገራችሁ አንድ ነገር። የቀንበር ለውጥ የሚባል ደሞ አለ። ለማስረዳት እኮ ነው። አንዱ ቀንበር ሲነሳ የሆነ
የተሰራ ማንነት አለን ማለት እኮ ነው። ገብቷችኋል? ከዛ ሌላ ቀንበር ይሰጠናል ደግሞ። ለምን? ለሚቀጥለው ዘመን ደግሞ ከቀንበር ውጪ ከሆነን አንቻልም። እንዴት ነው የሚቻለው? ዳዊትን ተመልከቱት ወገኖቼ። የነገስታት ንጉስ ኪንግ ኦፍ ኪንግስ ነው የሚባለው ዳዊት በጣም እግዚአብሔርን የሚያውቅ ሰው ነው። ከሕፃንነቱ ከብላቴነቱ የእግዚአብሔርን አቅምና ጉልበት ችሎቱን ኃይሉን የሚያውቅ ነው። ያ ብላቴና ዳዊት እግዚአብሔር አምጥቶ ቤተ መንግስት ውስጥ ቁጭ አደረገው። ጠላቶቹን ሁሉ አዋርዶ መጥቶ ጥሎ ቤተ መንግስት ቁጭ ሲያደርገው ሰውየው ከቀንበር ውጪ አንድ ቀን መዝናናት ጀመረ። ነገስታት ወደ ጦርነት በሚሄዱበት ጊዜ ይላል መጽሐፍ ቅዱስ፣ ዳዊትም በሰገነቱ ላይ ሲመላለስ ይላል። አይሽ ከቀንበር ወጣ። ጦርነት መሄድ የሌለበት ሰውዬ ወጣና ወክ ያደርጋል። ሲያረግ በዛ በሰገነቱ ላይ አንዲት ሴት ራቁቷን ስትታጠብ አየ ይላል። እዲህ አለ ይሄ ሰውዬ እኮ አጥቶ አያውቅም። የሚያስፈልገውን ያጣ አይደለም። ረረረረ የማነች እቺ ቆንጆ አለ። የኦሪዮን ሚስት ነች። እሱ እኮ ጦር ሜዳ ነው ያለው። አምጡልኛል። ሰው ከቀንበር ሲወጣ ከእግዚአብሔር ጋር ይተላለፋል። ከኦሪዮን ሚስት ጋር ተኛ። እሱ አልበቃ ብሎት ኦሪዮንን አስገደለ። እግዚአብሔር አንድ ቀን ብቅ አለ። እዚህ ላችኋል። በነቢዩ መጣና እኔ ምል ዳዊት አለው አንድ ነገር በጣም የሚገርም ታሪክ ልንገርህ አለው። የሆነ ሰውዬው ይገርምሃል በጣም ብዙ በጎች አሉት አለ። በጣም ብዙ በጎች አሉት። በቃ ላት ያለው ምን ያለው ወፍራም ድልብ ያለ በቃ እንደው ጮማው ምን ዝርግፍግፍ ያለ አንድ ደግሞ ሌላ ሰውዬ አለ። አንዲት በግ አለ እና ይሄ ብዙ በጎች ያሉት ሰውዬ አንድ ቀን እንግዳ ይመጣበት መሰለ ከኢትዮጵያ እና ከኢትዮጵያ እንግዳ ሲመጣበት ምን ላብላው ብሎ ሲያስብ የሱን ላሞች የሱን በጎች ባለላቶቹን ተወና አንድ በግ ካለው አያሳዝነው ሄዶ አንዱን በግ አረተው እያለቀሰ ይዞ ወሰደና አርዶ አበላው። እንደው ምን ይመስላል ፍርድ እስቲ ስጠው። ይሄማ የሞት ልጅ ነው አለ። የሞት ልጅ ነው መሞት አሁኑን መታረድ አለበት አለ። እግዚአብሔር እንዲህ ይላል ያ ሰው አንተ ነህ አለ። በሉ ግደሉኝ አላለም ዳዊት። አመድ ነሰነሰ ወደቀ። አለ ከቀንበር አታውጣኝ ማለት ነው። የወጣን ጊዜ ጥጋባችን አይቻልም። እኔ በኢየሱስ ስም አይባልም። ኧረ በኢየሱስ ስም እኔ ከልጅነቴ ጀምሮ እናቴና አባቴ የሚያሳደጉኝ አይባልም። አጋንንት ይባላል። እናትና አባቴ ዛሬ አሉ ነገ አይኖሩ። አጋንንት ግን ይጓዛል አብሮ። መጽሐፍ ቅዱስ ይላል ይዞራል ይላል። እንደሚያገሳ አንበሳ የሚውጠውን ፈልጎ ይዞራል ይላል። ሲዞር ያገኛል አንድ ቀን። ስለዚህ እኔ የሚባል ነገር የለም። ምህረትህ ነው የሚባለው። ቸርነት እርዳኝ፣ አግዘኝ። እከሌ ወደቀ፣ ኧረ እኔም እንዳልወድቅ እባክህ እኔም ደካማ ነኝ። ዳዊት ከወደቀ እኔ ማን ነኝ? አብርሃም ከወደቀ ማን ነኝ እኔ? እኔ የምታመነው በምህረቱ ብቻ ነው ወገኖቼ። በእግዚአብሔር ፊት ቀንበር ከሌለን፣ ዝቅ የሚያደርገን ከሌለ፣ ትሁት የሚያደርገን ነገር ከሌለ በጣም ከባድ ነው። ለዚህ ነው መጽሐፍ ቅዱሳችን ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከዚያ አይለይም ይላል። ከየቱ? ከቀጣው ቅጣት ካሳየው መንገድ አይመለስም። ምክንያቱም ልጅ ልምጭ ይፈራል አይሞትም ይላል እኮ መጽሐፍ ቅዱስ። በልምጭ በለው ይላል። አሜሪካኖቹ ተው ይለዋል። መጽሐፍ ቅዱስ የሚለውን አርግ። ሃሌሉያ። ኧረ በኢየሱስ ምን ያልገርፍም ግረፍ። መጽሐፍ ቅዱስ ግረፍ ካለ ግረፍ። መጽሐፍ ቅዱስ ተው ካለ ትተዋለህ። ደግሞ ስለማይጻፍ በጣም እግዚአብሔር የተባረከው። ሃሌሉያ። ግረፍ። ሞደርን አትሁኑ፣ ግረፉ። ልጅ ልምጭ ይፈራል። በልምጭ ስትሉት ይደነግጣል። ስለዚህ መንገዱ ከተስተካከለ በኋላ የሚቀጥለው ዘመን ላይ ያን ጥፋት ማጥፋት አይችልም። ለምን? ኦሬዲ በዛ መንገድ ላይ ተሰምሮለታል ልጁ። ታውቁ እንደሆነ አላውቅም። ውሻ የነበራችሁ እኔ ውሻ ነበረኝ፣ በጣም ኃይለኛ ውሻ እና ውሻው በሰንሰለት ይታሰርና ይቀመጣል አይደል? የኛ ሀገር እንደሱ ነው። በሰንሰለት ይላል። በቃ ይጮሃል። ሰው ሲገባ የታሰረ ነው አይዞ ምናምን ይባላል፣ ይገባል። እኔ አብረውኝ የሚኖሩ የኔ ወንድሞች ነበሩና እነሱ ማታ
ትንሽ ወጣ ይላሉ፣ ቀንበር የላቸው እና ወጣ እያሉ አንዳንድ ነገር ወስደው ነው የሚመጡት እና ሌሊት ነው የሚመጡት እና እኔ ሌሊት ስለሚመጡ አስከፍላለሁ። ለምን ውሻውን እኔ ብቻ ነኝ የምፈታው፣ ማንም አይፈታውም በቃ። እና የሆነ ሰዓት ላይ ይፈታል ማለት ነው። ከተፈታ በኋላ ማንም ሰው አይገባም እዛ ግቢ። ስለማይገባ እነሱ ሲመጡ ጣራ ላይ ድንጋይ ይወረውራሉ። እኔ ብቻ ነኝ ማቃትችን ኮድ እና ሰማለው፣ ወጣለው፣ እደራደራለሁ። መጀመሪያ ስንት ነው የምትከፍሉት ዛሬ? ሃሌሉያ ይሄን ያህል ይላሉ። መጀመሪያ እቀበላለሁ። ከዛ ቆዩልና እኔ ሄጄ አስሬ ከዛ በሩን ከፍታለሁ፣ ይገባሉ። ቀንበር የሌላቸው ሲከፍሉ ይኖራሉ። ባለ ቀንበሩ ሲቀበል ይኖራል ማለት ነው። ክብር ለእግዚአብሔር ይሁን። አሜን ነው። ስለዚህ ውሻው በዚህ ክልል እየሄደ ሰንሰለቱ እስከሚሄድበት ድረስ ብቻ ነው ሰፈሩ። የሱ ያውቀዋል። 4 ዓመት አስራችሁት በአራተኛው ዓመት ሰንሰለቱን ብትለቁት ራሱ ብሎ ይመለሳል። ምንም እኮ የለውም ቀንበሩ። አያችሁ፣ ቀንበሩ ሰፈር አበጅቶለታል። አይምሮ ውስጥ ዋይር በቃ ሲያረጋው እዚህ ድረስ ነው አንተ ሰፈር፣ ከዚህ ውጪ አንተ አይደለም ብሎ ኦሬዲ ነግሮታል በቃ። ስለዚህ ሰንሰለትም ሳይኖር ተገርቷል ማለት ነው። ፈረስ ጋልባችሁ የምታውቁ ሰዎች አላችሁ። እኔ ጋልብ ነበር። የተገራ ፈረስና ያልተገራ ፈረስ ምን አይነት እንደሆነ በጣም ተአምር ነው። ያልተገራ ፈረስ ላይ የተቀመጣችሁ እንደሆነ አለቀላችሁ፣ በቃ አለቀላችሁ። አየር ላይ ያለ ሰው ማለት ነው። በቃ እንደ ወደደ ነው የሚያደርጋችሁ ፈረሱ። እንትኑን ያዙ ይላል አይደል አንዳንዱ። አረ ጸጉሩን ከላለው ጋማውን ያዝ፣ ምኑን ያዝ፣ እግርህን ቆልፍ ይላሉ ሰዎች። በዚህ እንደውም ተረት አይ መሬት ያለ ሰው ብሏል ሰውየው። ምክንያቱም መሬት ቁጭ ብሎ ይቻላል፣ እንትኑን ያዘው ምናምን ይቻላል። እግዚአብሔር ይርዳን። ስንገራ፣ በቃሉ ስንገራ፣ በጽድቅ ስንገራ፣ በእውነት ስንገራ በእግዚአብሔር ፊት ትሑታን እንሆናለን። አሜን ነው። ቀንበር ያለው ሰው ሆነን ስላደግን አፋችን እንደፈለገ አይከፈትም። አቅም የለንም፣ አንችልም። ፖቴንሻሉ እኮ አለን፣ የመናገሩ ፖቴንሻል አለን። ግን ለምን ተገርተናል? ጨዋ ያሳደገው የሚባለው እንግዲህ እዚህ ጋር ነው። ጨዋ ቤተሰብ ያሳደገው፣ የቀጣው መስመር ያሳየው፣ ሰፈር ያሳየው፣ አካሄድ ያሳየው እንደዚህ ነው የሚቀመጠው። ሰላም በል ወገብ ላይ እንትን ታስሯል፣ እንጨቱ ጣል እንዴ እየተባለና ያደግ ነው። ክብር ለእግዚአብሔር። እንዴት እኮ ደስ የሚል ቤተሰቦች ናቸው። ጎንበስ በል እንጂ ለመጣው ሰው ማንም ይሁን አክብረው፣ ዝቅ በል ይለዋል ወገበን እየመቱ። ስለዚህ እኔ ለብዙ ጊዜ ጎንበስ ብዬ ነው ሰላም ብለው፣ በኋላ ሞኝ መሰልኳቸው ብዙ ሰዎች፣ ተውኩት። ምን ላርግ? ባለፈው ነግሬያቸዋለሁ። እዛ መስሪያ ቤት ያለችኝን አይደለም ሴትዮዋ እያልኳት አሜሪካን ሀገር ስራ ገብቻ አለቀይ እላለሁ። ምን ሆኖ ነው እያለች ለካሷ ጭንቅላቷ ውስጥ ጥያቄ አለ ምናምን። አንድ ቀን do you have any psychological problem? what do you mean ስላት I don't know for some reason ትላለ። ነው ለሷ ነው በቃ እንደሱ ነው ለነሱ። የሚቀጥለው ሰም what's up ስላት this is the Sami I need አለች። ከቀንበር የወጣው አያችሁ። እዚህ ደግሞ ሌላ ቀንበር ይጭኑልናል ማለት ነው። አለ በየሰፈሩ ቀንበር አለ። ግን ትሁት የሚያደርገን ዝቅ የሚያደርገን ወገኖቼ፣ ሰው በታናሽነቱ ቀንበር ቢሸከም መልካም ነው። ታናሽ ሆኖ ማለት ምን ማለት ነው? ብዙ ነገር ሳያጠነጥን ደንደሱ ሳይሰፋ በጣም ጠንካራ ልብ ሳይኖረው በፊት ገና ተንደር በነበረ ጊዜ ገና ዝቅ ማለት በሚችልበት ጊዜ ቀንበር ከተደረገበት ሲጎለምስ ምን ይሆናል? ዝቅ ይላል። ጎልማሳ መንገዱን በምን ያቀናል? ስለዚህ ይላችኋል ቃልህን በመጠበቅ አይደለም። የትኛውን መንገድ? የእርጅናውን መንገድ፣ የነገውን መንገድ በምንድን ነው የሚያቀነው? ቃልህን በመጠበቅ ቢገባውም ባይገባውም ቃሉን በመጠበቅ በጎልማስነቱ በሚሄድበት መንገድ የሽምግልና ዘመኑ ዘይት የለመለመ ይሆናል። ሃሌሉያ። ስለዚህ ወገኖቼ ዛሬ
ጥያቄ ያላችሁ አይገባችሁም? አንዳንድ ነገር አንዳንዱ በጸሎት ይፈታል። ለምን? እኛ ያመጣ ነው ስለሆነ። አንዳንዱ ደግሞ ኃጢአት በማቆም ይፈታል። ለምን? ኃጢአት ሰርተን ስለሆነ ቀንበሮ የመጣው። አንዳንዱን ግን አንችልም። አንዳንዱን በመኖር ብቻ ነው ምንችለው። ስንኖር 70 ዓመት ይመጣል። አሜን። የምርኮው ዘመን የግዞቱ ዘመን ማለቂያ 70ኛው ዓመት ሲመጣ ወደ ኢየሩሳሌም ተጋዙ፣ ተመለሱ። አንድ ቀን 70 ዓመት አልቋል ይለናል ጌታ። 7 ቀን ሊሆን ይችላል ከዚህ በኋላ አሜን። 7 ሰከንድም ሊሆን ይችላል፣ 7 ሰዓትም ሊሆን ይችላል። እኔ አላቅም። እሱ የእግዚአብሔር ቀመር ነው። ነገር ግን እግዚአብሔር አምላክ አንድ ቀን ይመጣል። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ለምን? ቀንበር ስላረገብን ነው። እንድንገዛ ራሳችንን እንድንሰጥ ስለረዳን ነው። ባንሰጥ ራሳችንን አንገዛም ብንል ግን እንጠፋለን። የሚያጠፋን በደጅ ስላለ። ስለዚህ የቀንበር በረከት በጣም አስደናቂ ነው አይደል? ድንቅ እኮ ነው። አንዳንዱ አትገስጹት፣ ግድ የላችሁም። በረከት ነው። እግራችንን ወደ ቤተ ክርስቲያን ያመጣዋል። የጸሎት ርዕስ የሌለበት ሰው እኮ አይፈልግም መምጣት። ታውቃላችሁ? አይፈልግም። ጸሎት መጸለይ እንዳለበት ወይ እግዚአብሔርን የማይጠማ ሰው ቸርች ለምን ይመጣል? አይፈልግም። አንዳንድ ሰው አለ የሆነ ነገር ሲያንሳ ይከፈላል ይላል። በጣም እኮ ያልተገራ ሰው ባህሪ ያለ አይደለም? ይከፈላል። መከፈሉ አይደለም መስበሬ መደንገጥ አለብኝ እኮ እንዴ! የሰው ዕቃ ሰብሬ ይከፈላል እንዴት እላለሁ? ይቅርታ ነው ማለት ያለብኝ እንጂ እኔ ነኝ ሰባሪው። ያልተገሩ ማንነቶቻችን፣ ካራክተሮቻችን በየሰፈሩ በየሁኔታው ይገለጣሉ፣ ይወጣሉ። ዝቅ ማለት መቻል አለብን። አምላካችን እዛ ዝቅታ ውስጥ ነው ያለው። አሜን። ጌታችን እዛ ውስጥ ብቻ ነው ያለው። ከሱ የበለጠ ክቡር አምላክ ማን ነው? ማን ነው? ሰማይን በስንዝር የለካ የምድር አፈር በእጁ በዚህ በፍኝት የያዘ አሕዛብ በሙሉ በገንቦ እንዳለ ጠብታ ናቸው ያለኩ። አሕዛብ በሙሉ በገንቦ እንዳለ ጠብታ፣ 2 ጠብታም አይልም፣ ጠብታ አንድ። ይሄ ትልቅ አምላክ ትንሽ ሆኖ በበረት መጣ። ስለዚህ እኛን ህይወታችንን አጸደቀ፣ አጸና። አሜን ነው። ታዲያ የእርሱ ቀንበር ምንድን ነው? የጌታ ቀንበር ምንድን ነው? የጌታ ቀንበር በላያችን ላይ ያስቀመጠው ትምህርቱን መማር ነው። አሜን። የእሱን መንገድ መከተል፣ አስተምሮውን በመማር የእሱን መንገድ መከተል ነው ለኛ ቀንበራችን። ለዚህ ነው ቀላል ነው ያለው። የጌታ ቀንበሩ ቀላል ነው። እኔ ጋር ከሆናችሁ ከታዘዛችሁኝ ምለውን ከሰማችሁ በመንገዴ ከሄዳችሁ ላይፍ ቀላል ነው፣ በጣም ቀላል። በራሳችሁ መንገድ ስለምትሄዱ ነው ቀንበር የበዛባችሁ፣ መከራ የበዛባችሁ። ለምንድን ነው መከራ የሚበዛብን ብለን ስናስብ እሱን እናገርና ጨርሳለሁ። ሐዋርያት ሥራ እያጠናን ነው። በጣም የሚገርም ጊዜ አለን። ባይዘው ሐዋርያት ሥራ ስናጠና ምዕራፍ 4 ላይ እና ምዕራፍ 5 ላይ እያነበብን ነው። ስናጠና እነዚህ ሰዎች ደቀ መዛሙርቱ በሙሉ መሬታቸውን እየሸጡ ያላቸውን ሀብት ሁሉ እያመጡ በደቀ መዛሙርቱ እግር ስር ያደርጉ ነበረ እና ደግሞ በጣም በታላቅ ሰላም ይኖሩ ነበረ። ምግብ ይበሉ ነበር፣ ይጠጡ ነበረ። ከነሱ መካከል ችግረኛ የለም የሚል ቃል አለ። በጣም ይገርማል እኮ ችግረኛ የለም እንዴ! ችግረኛ የሌለበት ሰፈር የለም፣ ግን እነሱ ጋር ግን የለም። ለምንድን ነው ችግር የሌለው ብለን ስንማር ችግር የሚመጣው ዲማንድ የምናደርገው ነገር ሲኖር ነው አይደለም? አንድ የወደቀ ሰውዬ ይወድቃል እንዴ? ለምን ወድቋል? አትወድቅም እያሉ ብትጸልዩ ወድቋል እንዴ? ወድቋል። በቃ የወደቀ ሰው ወድቋል፣ አለቀ ታሪኩ። አንድ ችግረኛ ሰው ጸጥ ብሎ ለመኖር ጥቂት ነገር እንደሚፈልግ ከገባው ሐዋርያቱ እንደሱ ናቸው። የዘላለሙን አጀንዳ ብቻ ይዘው የክርስቶስን አጀንዳ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ የሚትለዋን ነገር ብቻ ይዘው ሌላ ነገር አይፈልጉም። ስለዚህ ችግር የለባቸው። እኛ ሁሉ ነገር ያስፈልገናል።
ጾማችንም ስለ ፍላጎታችን ነው። ልመናችን ስለ ፍላጎታችን ነው። ከሰው ጋር ዲል የምናደርገው ምን ፈልገው ነገር ስላለ ነው። ሰው ጓደኛ የምናደርገው አንዳንድ ጊዜ ይሄንኑ ጉዳይ ለማስፈጸም ነው። ለምን ዲማንድ የምናደርገው ነገር አለ። ብርድ ሲመጣ ሞቅ ያለ ኮት ያስፈልገናል አይደል? ሙቀት ሲመጣ ለስላሳ ሸሚዝ ያስፈልገናል። ቫኬሽን ያስፈልገናል። ቫኬሽን ወጥቻ አላቅም እንላለን። ስለዚህ ዲማንድ የምናደርገው ብዙ ነገር ስለሆነ ሸክማችን ሁሉ ጊዜ የበዛ ነው። ሁሉም ደግሞ ከኛ የሚቀበሉ ናቸው። ምድሪቷ አትሰጠንም። እንደ ላስቲክ ነው። ይሄ ላስቲክ የሚለጠጥ ላስቲክ አይታችኋል? የሆነች ነገር ትሰጠንና ከዛ በኋላ ብዙ ነገር ትወስድብናለች። የሆነ ነገር ይሰጡናል፣ ብዙ ነገር ይወስዱናል። የሰጡን እየመሰለን እየነጠቁን እነሱ ጌን እያደረጉ እኛ ሉዝ እያደረግን 80 እንደርሳለን። እግዚአብሔር ይርዳን። ስለዚህ ዲማንድ የምናደርገውን ነገር እየቀነስን ክርስቶስን በላያችን ላይ ለማንገስ የምንሄድ ከሆነ እንደ እግዚአብሔር ቃል የምንኖር ከሆነ ሸክሙ ቀላል ነው። እግዚአብሔር የተመሰገነ። ለዚህ ነው ጌታ ኢየሱስ በእጃችሁ ምንም አትያዙ አላቸው። አትያዙ፣ ሌላ ልብስ አትጨምሩ፣ ሌላ ኮዳ ምንም አያስፈልጋችሁ። በገባችሁበት ቦታ ሰላም ለእናንተ ይሁን በሉ። ሰላማችሁን የተቀበሉ በሙሉ በእናንተ ጉዳይ ዙሪያ ነገራችሁን ይዘጉላችኋል። ክብር ለእግዚአብሔር ይሁን። ስለዚህ ሸክማችን የሚቀለው በክርስቶስ ኢየሱስ፣ ሸክማችን የሚቀለው የክርስቶስ የዘላለም ሐሳብ ሲገባን ነው። ስለዚህ በማንኛውም አይነት ሁኔታ ሸክም የከበደን፣ የተጨነቀን፣ የታወከን፣ ግራ የገባን፣ ጥያቄ ያለብን ሰዎች ካለን 3 መንገዶች ነግሬያቸዋለሁ። አንዳንዱ ጥያቄዎቻችን፣ አንዳንዱ ቀንበሮቻችን ራሳችን በኃጢአት ምክንያት ያመጣናቸው ስለሆነ ኃጢአትን በመተው ኃጢአትን በመጸየፍ እግዚአብሔርን በማክበር በቅድስና ውስጥ በመኖር ይሄንን እንፈተዋለን። አሜን። አንዳንዶቻችን ደግሞ ጦርነት አለብን፣ ውጊያ አለብን፣ ይዋጋናል ሰይጣን። ስለዚህ ጦርነት ሊያስለምደን ይፈልጋል እግዚአብሔር። የመጸለይ ህይወታችንን መጨመር አለብን። በየቀኑ ከእግዚአብሔር ጋር የተጣበቀን መሆን አለብን። እውነት በእኛ ላይ መንገስ አለበት። ፌሎሺፕ ማድረግ አለብን። በዚህ ምክንያት በላያችን ላይ ያለ ቀንበር ይነሳል። አሜን። ሌላኛው ግን የእግዚአብሔር ከሆነ ግን እኛ ልናነሳው ስለማንችል በመስማማት በሰላም መኖር ብቻ ነው ያለብን። ምክንያቱም እሱ አሸክሞናልና። ቆመን እንጸልያለን። እስቲ ትንሽ እናስብ። በምን አይነት ጥያቄ ውስጥ፣ በምን አይነት ቀንበር ውስጥ በላያችን ላይ ያለ ምን ይሆን አላውቅም። እኔ የራሴን ነው ማቀው። እኔ እግዚአብሔር ግን ወገኖቼ ሸክማችንን የሚያቀል አምላክ ነው። አሜን። ሰይጣን የጫነብን፣ ይሄ ዓለም የጫነብን፣ ሁኔታዎች የጫኑብን፣ ነገሮች የጫኑብን፣ የኛ አካሄድ ከእግዚአብሔር ጋር ሳያምር ቀርቶ የተጫነብን ማናቸውም ቀንበር እግዚአብሔር አምላክ ከላያችን ላይ ያንሳው። እግዚአብሔር ግን የጫናው ቀንበር ካራክተራችንን ይሰራል፣ ህይወታችንን ያሳምራል፣ ይጠርበናል፣ ያስተካክለናል፣ ወደ ክቡር ጸጋውም ያደርሰናል። ክብር ለስሙ ይሁን። አባት ሆይ እናመሰግንሃለን። በእውነት አንተ መልካም አምላክ ነህ። በጣም ድንቅ አምላክ ነህ። የቀንበር በረከት እንዳለው ስላስተማርከን እናከብርሃለን። ያንተ ቀንበር ለምን? አንተ ስላሸከምከን ቀንበር ነው ዛሬ የተነጋገርነው። ራሳችን በገዛ ፈቃዳችን ስላመጣነው ቀንበር፣ በኃጢአት ምክንያት ስላመጣነው ቀንበር ሳይሆን በጽድቅ በእኛ ላይ ስለመጣው ቀንበር፣ እኛን ልትሰራ ስላመጣው ቀንበር፣ ህይወታችንን ዲሲፕሊን ለማድረግ በምታደርገው ሂደት ውስጥ በመጣ ቀንበር ላይ እግዚአብሔር ሆይ በጸጥታ ተገዝተን አሸናፊ እንድንሆን በኢየሱስ ክርስቶስ ስም እርዳን። አምላካችን ስለ ቅዱስ ቃልህ እጅግ አድርገን እንባርካለን። ስምህ ለዘላለም የተባረከ የተመሰገነ ይሁን። ይህን ሁሉ ጸልየን በተወደደው ልጅ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ክቡር ስም እጆቻችሁን ከልቦናችሁ ጋር አንሱና ቃለ ቡራኬን ተቀበሉ። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙንም ዕለት ዕለት ይስጣችሁ። እግዚአብሔር ቅዱስ ጸጋውን በእናንተ ላይ
ያፍሰስ። በላያችሁ ላይ ያስቀመጠውን ቀንበር የምትችሉበትን እስከ መጨረሻው የምትጓዙበትን ጸጋ አሁንም በላያችሁ ላይ ይጨምር። በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም አሜን።